አይ ግን እኮ መንግስት 2 ሚሊዮን ብር ለሟች ቤተሰቦች ሰጥቷል። 2 ሚሊዮን ብር 2 ሚሊዮን ብር አንተ ስትንከረፈፍ 2 ሚሊዮን ብር ታስመልጠኛለህ? ያረጋል አርጉልኝ ሰጋር ምንድነው? ይሄን በቴ ሌላ ጭፋ ቀይራለሁ የነካካውን በላ አንዴ ግን በሞክረው ደስ ይለኛል። እሺ ተቆረጩ። ከአንድ ሰዓት በኋላ ተቆረጩ። አትቆረጩ። ተቆረጩ። አትቆረጩ። ተቆረጩ። ሰላም ሰላም፣ እንዴት ናችሁ? ሳምሪ ቲዩቦች ነን። በአዳዲስና በገራሚ ቪዲዮዎች ተመልሰን መጥተናል። ቤቱን ላይክ፣ ኮሜንት፣ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮቻችን እናልፋለን። ጨረስኩ። ዛሬ አጋጠመኝ ይለያል ነው የምላችሁ። ምንድነው? ኤሌክትሪክም ነዳጅም በፀሐይም የሚሰራ ነው ያገኘኝ። ምን አይነት መኪና ነው? አይሱዚ ብሪድ። ኧረ አንተ አይሱዚ የለም እንደዚህ። አንተ አይብሪድ በፈለከውና ሲዝ በፈለከው በሰራኸውና ሲዝ። አንተ ታጠብ፣ መጀመሪያ ታጠብ። አንተ ከኔ ጋር አይታጠብም። አንተ ለምን ደሞ አትታጠበው? አንተ ካዋጋጁ አልክ እንዴት አትታጠብም? ምን ታጠብ። ምንድነው እንደዚህ አይደል? አታጠብም እንዴ? አንተ ደሞዝ ቀን አንተ ዛሬ እኮ ደሞዝ ቀን እኮ ነው። በእናትህ ተፍ ተፍ ማለት አለብህ። ሰራው ይስላል። ትንሽ ይቀርሽ። አይ ትንሽ ይቀራል። ልብስ ምናምን ቢበሰብስ ጥሩ ነው። እድፎይ አንተ የመጀመሪያ ደሞዝ ነው። እንጂ ምን በቃ ትጋብዥኛለሽ ዛሬ የፈንጠር ባንቺ እንጂ እስቲ ልብስ ይቆሽሽ በለ ተንደባለለ። እስቲ ልብስ ቆሽሽ በለ ተንደባለለ ትንሽ አውታችን አሁን ና በቃ ና ትንሽ ጀርባው ልብስ ይበስብስ። ድፎሽ ነው ድፎ። እኛን የምናጥበው አበስብሰው ልብሱን እኛን የምናጥበው ሻው የሚመጣው መኪና እኔ ነኝ እንጂ ደሞ ያንተኛ አንሰራም። ተቃጠልኩ። ወስጥ ወይልም አንተ መንከምበት እኮ ነው። አንተ መንከምበት ኬት የመጣው በእናትህ አንተ አቡ በቃ በእናትህ ቦሱ ሳይመጣ አይቀር። ወይ ቦስ ወይ ምንድነው? ና ቆይ ቦስ ነው። አንተ ማን ተጠራ? ይብድ ነው እንዴ? እሺ 이거요. 예. ያንዳንዶቹ አወዳደቅ ያስብላል። ምክንያቱም የቀበጡለት ነው ነገሩ። ያንዳንዶቹ ግን የምር ያሳዝናል። በስመ አብ ምናቸውም ነው ያልተረፈው። ምናቸውም ማለት ነው። በልኩን ተውና ያዝ። ስጋን የሚያስንቅ ሙያ። በዚህ ቀን ሽሮ፣ በዚህ ቀን ማለት ጾም መያዣ እኮ ነው። ምን ጠብቀህ ነበር? የሆነ ጾም መያዣ ነገር ነው። እቺ ሰጠኸኝን ነው ጾም መያዣ ማቀርብልህ። እስካሁን ጠብቀሽ አሁን ነው ታዲያ እንደዚህ የምትይ? እሺ ስጠኝ፣ አሁን ገዝቼ ልምጣና ላቀርብልህ። ቅቤ ያለው እንደ ይሄ ነገር ያለው እርግጠኛ ነሽ? አዎ ባለሙያ መሆንሽ ዛሬ ነው ያስመሰከርሽ። አረባ የሆነ ግድልሽ ልክ ስጠኝ ስትለው ማለት ነው። ምንድነው ሙያዋ ታየው። ምን ሰራል? ወድቃል እኮ በቃ ወደ ቤት ሄድ። ኧረ እባክህ እንዴ ምን እንዳለ በስተክል ደርምሳ አይደለ ኮን ደርምሳ እስፎካ አላስታክል ግን ሲጀምር መብራት አብተት ሄዳል። በቃ ሁሉንም እኮ ነው የሰራሁት። እንዴ ኮኑ እኮ በቃ ንፋስ እኮ ነው እኮ የነካብኝ እንጂ ጨርሻለሁ ነው ሲጀመር። ካለፍኩ በኋላ ንፋስ ነው የጣለው። ንፋስ ሊሆንም ይችላል፣ ንፋስ ላይሆንም ይችላል። እንደ እርምጃ ነው ገባ። ንፋስ ላይሆን ይችላል። ኧረ እባክህ የዛሬ እንችን ያዟትና በቃ በስ ጨርሷት። ሌላ እንትን ንፋስ ነው። አይ ንፋሱ እንደንም ሊወስደኝ ነበር። ንፋሱ አያስነዳም። ልክ ነው፣ ንፋስ ልክ ነው። እንጂ የፈለግሽው ኢሚዲየት ቼንጅ ይሉታል። ይሄ ነው እንግዲህ አየር ላይ ንፋስ ነው ብሎ ተስማምቶ ጥቁሯ ሴትዮን ጨላፊ ያረው ምን ሻለኝ ማለት ጨልፉልኝ እስቲ። የትልልቅ ሰዎች ምግብ ነው። ውለፍ እርሶ ለምን ለዚህ ምርቶች አንዴ የሚጨልፉት እንደ ለኛ ላይ ለዘባትጁ
እንደደገሰ ይጮሃል እንዴ? እሱም አልደገሱ ልንገሩትና ምን የሰው ሰርግ ላይ ተጠሩ ይጨልፋሉ። ለዘመድ ስጋ ያደርጋሉ። ለኛ ደግሞ የሰፈሩ እኮ አንደኛ ነኝ ጨላፊ እኮ ነኝ። ከዚህ ነው ጨልፊ ተብዬ ያደኩኝ ጨላፊ ታወራለህ። ለዘመዶት ነው የሚጨልፉት። ለኛ መረቁን ያደርጋሉ። ለዘመዶት ስጋውን ምኑን ያደርጋሉ። አርጉልኝ ስጋ ምንድን ነው? ይሄን በቴ ሌላ ጭልፋ ቀይራለሁ። የነካካውን በላ ደርሶ የሰርግ ምን ሚስት ነች? እንገናኛለን። ቀማ የተሰማ ሰርግ ላይ እንገናኛለን። ሙሽራ አሰጣለኝ ሰውዬ። በሁላችንም የልጅነት ትዝታ ውስጥ ወይ ደግሞ የድግስ ቤት ትዝታ ውስጥ እንደዚች አይነት ሴት አለች ብዬ አስባለሁ። ሁሉም ቦታ ማጠፋ የድግስ ቤት ወጨላፊ እንግዲህ የትምህርት ቤት ዘበኛ ና ተኩስፈት ሄዳለህ ወይ? ምንድነው ጋሽ ታሩ ያረፈልኩ እስካሁን ጋሽ ምንድነው? እርሱ እኮ ዘበኛ ነው። ሁሌ ምንድነው ዘበኛ አትበል። የተማርኩ ዘበኛ ነኝ። 12 አልፌ ሪሚዲያል መጥቶልኝ እምቢ ብዬ ነው። እሺ እና በቃሽ ጋሽ እኔ ያረፈልኩት ቁርስ እየበላሁ እስከዛ ምሴ እየሞቀልኝ ነበር እና ለዛ ነው ያረፈልኩት። ምሳ ምንድነው ያዝከው? ምሳም የተለመደው ነው። ምንድነው የተለመደው? ዱብ ወጥ ነው። ኃይል ያስፈልጋል። ኃይል ጥሩልኝ። ኃይል የለም። ኃይል ጥሩልኝ። ባለፈ ስትሻማ ወደቀ። ዱባው አደገኩ። ግቢው እንዳለ ዱባ በዱባ አረከው። እኔ ልማት ምናምን ጥሩ የሚያስመሰግን ስራ ይደርጋል። ማንኛው መምህር ነው የመታሳየኝ ዛሬ? ብሬን ያቋረጠ መምህር አይደለም እናቴ። ስንቴ ነው የምነግርሽ? ዘበኛ ነው የመታኝ። ከቶም ዘበኛ ነው የመታ። ዘበኛ ነው አባትም የሚመታው አንሱ ዘበኛ ነው። ቡኔን ሳልጠጣ ያቋርጦ አንተ ያሳየኝ ዛሬ። ወይው ወዛገን ያለ ይኸውልሽ እናቴ በቃ ቢያሹ መጥረጊያ በይው። አንተ ልጄ ምን አድርግ ነው የምትለው? ግቢውን ያግማማው ምን አገባ አንተ? ደግሞ ዘበኛ ነው አይደለ? ዘበኛ ቦንም የተማርኩ ዘበኛ ነኝ። መማርማኛም ተምረናል። ለቆሎ ተማሪ አይደለም። ልጆችን ዱባ ያጋዙ ለአርቱት አንቁታ ምን ቤት ነው ቀለም የሚቋጥር ምን አገባ እንኳን ዱባ አፈዚ በሬ ምን በልተህ ቀለም የሚቋጥር እንኳን ዱባ ተብለሃል። እንግዲህ የተማረ ዘበኛ ዛሬ እንደው በዚህ ገንዘባውን በ50 ብር እኔ ዛሬ ልውል አረን ያሉልኝ እንዴ 50 ብር እንዴት ይዋላል? አይ ፈጣሪ እኮ ከላይ ቆማል ይጫወትበት። እኔ በለው ማጠብቁት ኧረ እንዳትወል። እንዴት ግን ለምንድን ነው የሰረኳችሁ? ምን ምጻል ልጅ እንበጠበጣለን። የት ነው? ኧረ መጣ ይኸው ገንዘብ አይደል? ና ተመለስ። ተገመቼ ጀምሮ ነው ገንዘብ መመለስ። እኔ እኮ ገንዘብ አልቸገረም። ዛሬ የመጣሁት ድብድቡን መቀበሌን ላሳውቃችሁ ነው። ግን ድብድቡ 1 ለ5 ነው የሚሆነው ማለት ነው። እኔ ብቻዬ እናንተ 5 ሆናችሁ። እባክህ ወንድሜ በእናትህ ዳርዳሩን ዞርከው። ምትጣላ ከሆነ ተጣላ ወይ ዝም በለን። አንድ ነው ግጠመው። 5 ምናምን አትበል። ከተጣላ ተጣላ። ዳርዳሩን እንደው ዳርዳር ውይ ሰለቸ ውይ የእውነት እኮ ነው። የነሴዶ ነገር አሳሳቢ ደረጃ ላይ ደርሷል። ወይ አይጣሉ ወይ የሆነ ስቴፕ ላይ ደርሱ። ያኛውም መጥቶ በአካውንቱ ይዝታል፣ ይሄኛውም ይዝታል። እየተዛዛቱ 2000 ምናምን ሊገባ ነው። ምን ሆነ ነው የኔ ልጅ እንደዚህ የተከስከው? አይ ዛሬ እኮ ትምህርት ቤት የእሳት አደጋ ተፈጥሮ ጓደኞቼ ሁሉም ሞቱ። ውይ እንደው እንኳን አንተ ተረፍክልኝ የኔ ጌታ፣ እንኳን አንተ ተረፍክልኝ። አንተ ብትሆን እንዴት ችለው ነበረ? ግን እንዴት ተረፍክ የኔ ልጅ? እኔ አይ ሽንቴ መጥቶ ሽንት ቤት ሄጄ ነበር። እንኳን አንተ ተረፍክልኝ። እንደው ቤተሰቦቻቸው እንዴት ሆነ ይሆን? እንደው መጽናናቱን ይስጣቸው። ሌላ ምን ይባላል? አይ ግን እኮ መንግስት 2 ሚሊዮን ብር ለሟች ቤተሰቦች ሰጥቷል። 2 ሚሊዮን ብር? 2 ሚሊዮን ብር። አንተ ስትንከረፈፍ 2 ሚሊዮን ብር ታስመልጠኛለህ? እኔ እኮ ሽንቴን ልሸና ስለነበር። ቢሆንስ ሱሪ ላይ ያለቀውም ብታጥበው እኮ ነው። እኔ በምን ቀን ነው የወለድኩ? ግን አንተ ማክሰኞ እንዴ አባባ እንኳን ተረፈልኝ ነው የሚባለው እንዴ? ንቅንቅ የለም። እሺ የኔ ልጅ እንዴት ነው? ሰላም ነው? እንዴት ነው? አለ ጭራሽ ቧንቧ ስር ነው የምትታጠበው? እንደ ልብ ነው የእርሶ ግቢ እንደ ልብ ነው ጋሽ።
ባጥር ገባህልኝ ከትላንት ወዳ ጋሺ አንድ ቀን እማራለሁ አንድ ቀን አስተካክላለሁ ጋሺ መጨረሻ ትማራለህ ሁሌ ልጅነት የለም እንዴት ጋሺ ባለቀ ሰዓት እንዴት ጋሺ ልጄ ከአሜሪካ ሊመጣ ነው እሺ እሰይ እንደ ከሱ ውጪ ወሬ ያለውት እንዴ ጋሺ በደንብ ነው ማውቀው ሰሞኑን ሰርግ አለበት ሊመጣ ነውና ልቀወጥ ነው ጋሺ አዳምጠኝ ጋሺ እንቀውጣለን እሺ ጋሺ ግቢ ውስጥ ሳሎንና መኝታ እየፈለኩለት ሳሎንና መኝታ ግቢ ውስጥ የምሮጥ ነው ጋሺ እርሶ በዚህ እድሜት ጎዳና ሊወጡ ለልጆች ጎዳና በዚህ እድሜት ጋሺ እንደ እርሱ ራሱ ውጪ ይፈልግ እንጂ ተው እንጂ ጋሺ እሺ ጋሺ ምንድነው ጋሺ እኔ ጋሺ መንግስት ጎኩል አደረገን ጋሺ አቤት ተፈራረምን እኮ እንዴት መቼስ አዲሱን ያከራይ ተከራይ ውል ያውቁታል ተፈራረምን እኮ ጨርስን እኮ ቤተ እግዚአብሔር ሆነ እኮ አሁን ከሁለት ዓመት ውጪ ንቅንቅ የለም እኔ እንኳን ልውጣ ብል መንግስት ይከሰኛል እኔ አይቻልም እንደ ልብ ነው ውሌን ሳልጨርስ ንቅንቅ ጋሺ እነዚህ አይነት ቀላቁም አሁን እኔ ሞት አይነት ሰው አይደለም ንቅንቅ የለም ጋሺ ልጆት ይምጣ ሰርጉና መቃወጥ ነው አገባ ያዝሪ አስገባ ጋሺ ጋይስ ቡናችን ደርሷል ማን እንዴት ነሽ አሎ እቺ እኮ ነች ገርፍኝ እንዴ ነው ያልኩሽ ተዋወቀት እንዴት ነህ ግላዲያተር አይደል እንዴ የምመስለው ወይኔ ፍቅር አትባስ መጣባክ ቲኬት እንቁረጥ ምን እንግባን እኔ በባዛን ራይ ትራብ ሸለቆ ፊት ምንድን ነው የምትለው አንተ ልምታት እንዴ ተው እንዴ በቤቢዬማ እንዳልመጣብኝ ቢበረቦኛል እባክህ በቃ እኔ መርቦኛል እንደው መርጥ እንግባ ነው ምን እርጥብ ነው እንዴ ቢብኒ ይልተባል በላ ምንድን ነው እርጥብ ምን መብላት ነው ፈልግ እኔ ፒዛ ነው የምፈልገው አታሽፈን ብላ ምን ችግር ተመጣ እንዴ አንተ ራሱ ክብር አይወድልህም ምን አለበት በሷም ማይንተ ዛሬ እንኳን በራይድ ብትሄድ ፒዛ ብትበላ እርጥቡ ቢቀርብ ጠቀመች እንጂ እኮ አልጎዳችም የሚከፍለው እሱ ነግባ አባይ ጓደኛዬን አስታወስከዋ ሰላም ነው ፋዘር አጫውቶሽ እቀይሽ ይመጣል ብራዘር ግባ ተቀመጥ እንዴ ነው ሊሳሙኤል አረፍ በለ ሰላም ነው ፋዘር ክብሩ ይስፋ እኛ አለን እንዴት ነው አባት ደህና ነው አረ ተጫወት እሺ ተጫወት እንጂ ልጄ እንግዲህ እንብላ እንዳልለ እኛም በእናንተ እድሜ ነው ይሄንንም ጮሞውንም ምኑንም በልተን ኮሌስትሮል ዩሪክ አሲድም የመጣብን ይቅርባችሁ ጥሬ ስጋ ለለት ለብሰው ጥሩ ነገር አለ ላንተም ያዝችን እንግዲህ ብላ ልጄ ብላ ምን ነው ድርቅ አለ በውሃ ነገር ይጣለን አያስፈልግም ፋዘር ምላጭ አለ አይደርቅም አንቀኝም ራስ ጨርሻለሁ መጣ እንዴ ምንድነው የምታስቀምጠው ያዘውና ይሄድ ለመንገድ ይሆናል አው ማይ የተረገሙ ሰው እሺ ፋዘር አመሰግናለሁ ማለኒማ ጥሬ አይሆንህም ብለውት ጠብሰው ሊያመጡለት መስሎኝ ነበር ደረቅ ዳቦ ሚኩ ኬኩ እንዴ ማራጣፍተሻል አንቺ ማን አንቺ ፖፖቲ አንቺ ትስ እንዴት ነሽ ማን ቢስ ነው ኧረ ጥብለሻል ምን ሆነሽ ነው ያልሽው ጠፋሽ እኮ አጥጥጋችን አዲስ ወደ ዘመን እየሰራው ነው አሪፍ በላ ነው የምንሰራው የሆነ ከሁለት ወር ምናምን በኋላ ዝግ ነው ብንዘጋው ነው ብለሽ ዘመኑ ልንገርሽ እስኪ በቃ በለኝ ኧረ በቃ በለኝ አንዳንዴ እንግዲህ ነው አራት ትብልሽ አራች ብርሽ አንቺ ብርጥ አንቺ ያራዳ ባዳ አንቺ ያራዳ ባባ አንቺ ያራዳ ፍሳሽ ደህና ነሽ ስሚ 150 ብር አለሽ ወይ 150 ብር አለሽ ቤቲንግ ስላንተ ተበላው በቃ ላኪኝ አካውንት ላክልሽ ሰፈር መጥቼ ልቀበልሻለሁ እሺ አየሁ ይመሽ የማሽቃበጥ ምንድን ነው የሚባለው ፕሮማክስ ነው ያየ ነው አይደለ ሊጠይቅ ያሰበውን ገንዘብ በአእምሮ እየሳልኩት ነበር ብሮ 150 ብር እንዴ ለፈለፍከው ለ150 ሼም ኦን ዩ ብሮ
አመሪያት አልኬ አምናኝ ተማምኛት ለሰርጓ ተጠራው ለሌላ ሲድሯት አሁን ላይ እንግዲህ ወንዶቻችን ያሉበትን ስሜት በደንብ እንረዳለን። ክራሻቸው እያገባች ነው። ቤብ ጸጉሬን በአጭሩ መቆረጥ እፈልጋለሁ። ተቆረጩ። ግን እኮ ለማሳደግ ብዙ ጊዜ ይወስድብኛል። በቃ ትቆረጯ። ግን እኮ አጭር ጸጉር ፋሽን ሆኗል። ተቆረጩ። ግን ከተቆረጥኩት በኋላ ፋሽኑ ቢያልፍስ? በቃ ትቆረጯ። ግን እኮ ሁሉም ጓደኞቼ አጭር ጸጉር ያምርብሻል ብለውኛል። እሺ ተቆረጩ። ግን ሳስበው ከፊቴ ቅርጽ ጋር መሄድ አይመስለኝም። በቃ ትቆረጩ። ግን አጭር ጸጉር እኮ ለመንከባከብ ይመቻል። እሺ ተቆረጩ። ግን አስቀያሚ ቢያስመስለኝስ? በቃ እሺ አትቆረጩ። አንዴ ግን ብሞክረው ደስ ይለኛል። እሺ ተቆረጩ። ከአንድ ሰዓት በኋላ ተቆረጩ። አትቆረጩ። ተቆረጩ። አትቆረጩ። ተቆረጩ። አትቆረጩ። እንጂ ተቆረጩ። አትቆረጩ። ባይዜ በጣም ነው የሚያስደስታቸው ሴቶች እኔንም ጨምሮ ማለት ነው። ባላችን ወይ ደግሞ የፍቅር ጓደኛችን የተስማማበት ነገር ሁሉ መቀበል አንፈልግም። እንጠይቀዋለን እኮ ኦፒኒየኑን እንጠይቀዋለን። ግን ደግሞ እሱ የሆነ ነገር ሲለን እንቀይረዋለን። ያው የምንወደው ሰው ላይ ነው የምንቀብጠው። ሰው ተረዱን። ለማበድ አትቸኩሉ። ይው እንዴት ነሽ? ሰላም ነው? አይ ሰላም ነው? ቲክቶክ ላይ ውር ውር ስትይ ከሰው በላይ ሆንሽ መሰለሽ እንዴ? ኧረ አይደለም። አይ በቃ ልመለስ መሰለኝ። ቃረሳው ይሻልሻል። ደግሞ ከሱም ብሶ ሌላ ውስጥ ሊከታት። ኧረ ተው ብሮ፣ እጅህ የነበረበትን ቦታ ረስተኸው ነው። ቤት ልብስ ታጠብ ሲል ተነሳልኩ እኮ አንተ። አቤት ና ልብስ ልናጥብ ነው። የሶፋዎቹን ጨርቅ አውጣ ቶሎ በል። ውሃም ታመላልሳለህ። ብርድ ልብሱን አንተ ነው የምትረግጠው። እማዬ። አቤት ውሃ ጠፋች። አይ እኔ እኮ ታውቆኛለች የተረገመችው አይጥ። ምንድን ነው የሚሻለው? አንድ የሚለበስ ልብስ የለም። አንሶላዎቹ፣ ብርድ ልብሶቹ እንዳለ ቆሽሸዋል። በቃ ምንም ማድረግ አይቻልም። ከእነ አይናለም ጋር በጀሪካን አመላልሱ። አረፈ ተገላገለ ብዬ ነበር። ወደ ይባስ ጀለስ ልደቱ ደርሷል። ሰው ሁሉ ምንድን ነው የምትሰጠው? አንተ ነው ያለኸው ጓደኛ ይሉኛል። ቀልብ ነው የምሰጠው እኔ። ቀልብ የሚሸጥበት አለ። ቀልብ ስጦታ ነው። አደብ በቃ ለሱ የሚያስፈልገው ያ ነው። ያንን ነው እኔ መግዛት የምችለው። የምፈልገውም እሱ ነው። ውድ ስጦታ እሱ ነው። ውድ ነገር እሱ ነው። እሱ ከሆነ ዋጋም ችግር የለም። እኔ ለዋጋው አልጨነቅም። ቀልብና አደብ የሚገዛ ሰው ወይ የሚሸጥ ሰው ካላችሁ ንገሩኝ። ቀልብ የሚሰጠን ጓደኛ፣ ዘመድ፣ እህት፣ ወንድም ዌልካም። ምርጥ ስጦታ ነው። ቤተሰቦቼ ለዛሬ የነበረን ቪዲዮዎች ይህንን ይመስሉ ነበር። ቆይታችን አሪፍ እንደነበር ተስፋ እናደርጋለን። በቀጣይ በአዳዲስና በገራሚ ቪዲዮዎች እስክንመለስ መልካም ቆይታ። ቤቱን ላይክ፣ ኮሜንት፣ ሰብስክራይብ ማድረግ እንዳይረሳ። ባይ